ሰላም ውድ የኤሚያዞ ዩቲዩብ ተከታታዮች ቻሪታ ነኝ። ስለ ቼልሲና አርሰናል ጨዋታ የተወሰነ ምላችሁ ነገር አለ። ቼልሲም ሆነ አርሰናል በትላንትናው ጨዋታ በጣም ጥሩ እንቅስቃሴ ማድረግ ችለዋል። በታክቲኩ ረገድም ጥሩ እንቅስቃሴ ነበር። ግን ታክቲካሊ አርቴታ ሮዝኒየርን አሸንፎ የወጣበት ጨዋታ ነው። ስፔሻሊ ምን ያህል ታክቲካል ጂኒየስ እንደሆነ አርቴታ በትላንትናው ጨዋታ በደንብ ነገሮችን ግልጽ አድርጎ ያሳየ ይመስለኛል። ይህንንም ያልኩበት ዋነኛው ምክንያት ሮዝኒየር ከጨዋታው መጀመሪያ ላይ ይዞት የገባው አሰላለፍ ወደ 7 እና 8 የሚጠጉ የመከላከል ባህሪ ያላቸውን ተጫዋቾች እንዲሁም ደግሞ የተለያዩ የማጥቃት ባህሪ ያላቸውን ተጫዋቾቻቸው እንደነ ስቲቫው እንደነ ኮል ፓልመር የመሳሰሉ ተጫዋቾች ቤንች ሆነው የጀመሩበት አይነት የጨዋታ እንቅስቃሴ ነበር የተመለከትነው። ይህንንም ተከትሎ አርቴታ በተወሰነ መልኩ ተጫዋቾቹን ተረጋግተው እንዲጫወቱና የጨዋታውን ቴምፖ ሲያስፈልግ እያፈጠኑ ሲያስፈልግ እያረጋጉ እንዲጫወቱ አዞ ነበር። ትላንትና ቼልሲ በመሃል ሜዳው ላይ ዶሚኔት ለማድረግ የተለያዩ ተጫዋቾችን ተጠቅሟል። ኤንዞ ፈርናንዴዝ እንደነ ሞይሰስ ካይሴዶ አይነት ተጫዋቾችን በመሃል ሜዳ ላይ ያሰልፋል። ከዛ በተጨማሪ ደግሞ አርሰናል ላይ ጫና ለማድረግ ሲሞከርም ተመልክተናል። ነገር ግን ምስጋና ለታክቲካል ጂኒየሱ ማይክል አርቴታ እንዲሁም ደግሞ ዴክላን ራይስ እና ዙቢሜንዲ ለመሳሰሉ ተጫዋቾች ይሁንና አርቴታ ወዲያውኑ ጁሪያን ቲምበርን አምጥቶ ወደ መሃል ሜዳ በመክተት የተጫዋች ብዛትን ቼልሲ አይታችኋል። በ5 ተጫዋቾች ነበር መሃል ሜዳውን ኦርኬስትሬት ሲያደርግ የነበረው። አርሰናልም የተጫዋች ብዛትን ለማምጣት ኤዜንም ሆነ ወደ ኋላ በመመለስ ወደ መሃል ሜዳው ሞር እንዲጠጋ አድርጓል። ከዛ በተጨማሪ ደግሞ በቀኝ ተመላላሽ ቦታ ላይ የተሰለፈውን ጁሪያን ቲምበርንም በዛ በመሃል ሜዳ ቦታ ላይ በማጣመር የተወሰነ ብልጫን ለማግኘት ሞክሮ ነበር። ያም ተሳክቶለት ጥሩ ኮምፖዠር የነበረው አይነት ክለብ ሆኖ ነው የተመለከትነው አርሰናልን። ቼልሲን ደግሞ በምናይበት ጊዜ በታክቲካሊ ብዙ የጨዋታ ቦታዎችን ይፈልግ ነበር። ስፔሶችን ለማግኘት በጣም ይጥሩ ነበር። ነገር ግን የአርሴናል ታክቲካል ፍሉይዲቲ ወይም ደግሞ የአርሰናል ታክቲካል ፍሌክሲቢሊቲ ለቼልሲ የተመቸ አልነበረም። አርሰናልም ጨዋታውን በሚፈልገው መንገድ ጎል ማስቆጠር አልቻለም እንጂ እንዳይቆጠረበት ያደረገበት መንገድ እጅግ በጣም የሚያምር ነበር። አይታችኋል። በቼልሲ በኩል ቀድሞ የመቀየር ነገር ታይቷል። ሰከንድ አፍ ላይ በደንብ አርሰናል ጨዋታውን መቆጣጠር የቻለበት ሁኔታ ተፈጥሯል። ማለትም መቆጣጠር መቻል ከኳስ ቁጥጥር ጋር አይደለም። ቼልሲ ያገኛቸውን ኳሶች ኢንድ ፕሮዳክት እንዲኖራቸው አላስቻለውም ወይም ደግሞ ቼልሲ የሚያገኛቸውን ኳሶች ወደ ጎልነት ለመቀየር የሚያስችለውን ጥንካሬ አልሰጡትም። ከዛም በተጨማሪ ኳሶች ክሮስ ይደረጉ ነበር ወደ አርሰናል የግብ ክልል። ነገር ግን የቼልሲ ተጫዋቾች ከነ ሳሊባና ጋብርኤል ጋር እንዲሁም ከነ ሂንካፒ ጋር ተፎካክረው ኳሶችን ለመቅጨት ሲችሉ አልተመለከትንም። ስፔሶችም አልነበሩም። የቼልሲ ተጫዋቾች እንደነ ፓልመር እንደነ ስቴቫው አይነት ተጫዋቾች ከገቡም በኋላ አርሰናል ለቼልሲ ምንም አይነት የመጫወቻ ስፔስ አልሰጠውም። ከዛ በተጨማሪ አርሰናል ካደረጋቸው ጥሩ ነገሮች ብዬ ማስበው ዴቪድ ራያን በኬፓ የመቀየሩ ወይም ደግሞ ዴቪድ ራያን ቁጭ አድርጎ በኬፓ አሪዛባላጋ ጨዋታውን መጀመሩ የሰጠው አንድ ትልቅ ጥቅም አለ። እሱም ከቦክስ ውጪ ሲሞከሩ የነበሩ የነ ኤንዞ ፈርናንዴዝን ኳሶች ማዳን መቻሉ ነው። ይህ ተጫዋች እንግዲህ ወደ ቼልሲ ሲመጣ የዓለምን ሪከርድ በግብ ጠባቂዎች የሰበረ ተጫዋች ነው። ከ70 ሚሊዮን ፓውንድ በላይ የወጣበት ተጫዋች ነው። ነገር ግን አርሰናል ሲገዛው 5 ሚሊዮን ያወጣበት ይሄ ትልቅ ቢዝነስ ነው። ይህም ተጫዋች እንግዲህ በደንብ ሲሞከሩበት የነበሩትን ሹቶች ስቶፕ ሲያደርግ ወይም ደግሞ አርሰናል መረብ ላይ እንዳያርፍ ሲያደርግ የነበረበትን የጨዋታ እንቅስቃሴ ሁላችንም ታዝበናል ብዬ አስባለሁ። ሌላው ልናወራለት የሚገባው ተጫዋች እነ ዴላፕን እንዲሁም ደግሞ እነ ስቴቫውን የመሳሰሉ ወርልድ ክላስ ተጫዋቾችን ስቴቫው በተለይ በብራዚላውያንም ሆነ በቼልሲ ደጋፊዎች የወደፊቱ ትልቁ ታለንት ተብሎ የሚጠበቅ አይነት ተጫዋች ነው። ነገር ግን ይህን ተጫዋች የያዝበት መንገድ ፒየሮ ሂንካፒ እጅግ በጣም ይለይ ነበር። ያም ደግሞ እንዲህ ዝም ብሎ የመጣ ሳይሆን በትሬኒንግ ላይ በደንብ የተሰራበት ነገር ነው። አርቴታ 2 ተጫዋቾችን በአንድ ቦታ ላይ ማፈራረቅ ይወዳል። ያም ደግሞ እንደ ጨዋታው ወይም ደግሞ እንዳቀራረባቸው ሲጠቀማቸው ተመልክተናል። ትላንት ሂንካፒ ያልተቀየረበት ዋነኛው ምክንያትም ይሄ ነው። ካላፊዮሪ ለጨዋታው ብቁ ነበረ፣ ያሰላለፍ ውስጥ ባይገባም ቤንች ላይ ነበር። ነገር ግን እሱን ለመቀየር ያልፈለገበት ዋነኛው ምክንያት ካላፊዮሪ ከመከላከሉ በተሻለ የማጥቃቱ እንቅስቃሴ ላይ ጥሩ ነው ብለናል። ሂንካፒ ደግሞ ከማጥቃቱ በተሻለ መከላከሉ ላይ የተሻለ ነውና ይሄ ተጫዋች ምን ያህል ድንቅ ተጫዋች እንደሆነ በትናንትናው ጨዋታ አስመልክቷል። ዶንት ፎል ኢን ላቭ ዊዝ ሎን ፕሌየርስ ይባላል። ይሄ በሎን የመጡ ተጫዋቾች ላይ ብዙ በፍቅር አትውደቁ ይባላል። ነገር ግን በደንብ ደጋፊዎች ልብ ውስጥ የገባበት አይነት ጨዋታ ነው። በአርሰናል ማሊያም ካደረጋቸው እጅግ በጣም ቆንጆ ብለን ከምናስባቸው ጨዋታዎች መካከል ይህ ጨዋታ በጣም በትልቁ ልናነሳው ምንችል ቆንጆ ጨዋታ እንደነበረ አልጠራጠርም። ከዛ በተጨማሪ እንግዲህ ጨዋታውን እስከ 97ኛው ደቂቃ ድረስ የወሰዱበት ማጂክም የሚለይ ነበር። ቼልሲ ብዙ እኮ ተጫውቷል ማለት ከአርሰናል በተሻለ የኳስ ቁጥጥርንም አግኝቷል። ስፔሻሊ ሰከንድ አፍ ላይ ጥሩ ኳሶችን ሲሞክሩም ተመልክተናል። ነገር ግን ወደ ኢንድ ፕሮዳክት እንዳይሄዱ እንደነ ጋብሪኤል ማጋሌሽ እንደነ ሳሊባ አይነት ተጫዋቾች ብዙ ነገሮችን ሰርቷል። ስለ ሳሊባ ብዙ ምንላችሁ ነበረ። ነገር ግን ያለን ሰዓት ትንሽ በመሆኑ
ወደ ዴክላን ራይስ እንምጣና ዴክላን ራይስ ትላንትና ባለቀ ሰዓት ያደረገው ስፕሪንት በብዙዎች ዘንድ እያስወደሰው ይገኛል። ባለ ሁለት ሳምባም የሚመስል አይነት ተጫዋች ነው። ይህን ያልኩበት ዋነኛው ምክንያት 97ኛው ደቂቃ ላይ አርሰናል ያንን ኳስ ለማጥቃት ሲያደራጅ ዴክላን ራይስ ነበር ነቅሎ ወጥቶ ለካይ ሃቨርትዝ የሚሰጠውን ኳስ ራሱን ጥሩ ቦታ ላይ በማስገኘት ያስተካከለው ራሱና ያንን ኳስም በዛ ደረጃ በዛለ አይምሮ ለካይ ሃቨርትዝ የሰጠበት መንገድ እጅግ በጣም የሚያስደንቅ ነው። የካይ ሃቨርትዝ አጨራረስ ደግሞ እጅግ በጣም ልዩ ነበርና የቼልሲን ሙሉ ለሙሉ የነበራቸውን ተነሳሽነት፣ ፓሽን፣ ኤቭሪቲንግ ሉዝ ያደረጉበት የመጨረሻ ደቂቃ ድራማ ነበር። ሁላችሁም ተመልክታችሁታል ምን ያህል አርሰናል ለዚህ ጨዋታ ዝግጁ እንደነበር፣ እንዲሁም ደግሞ አርቴታ ለየትኛውም ዋንጫ ትልቅ ቦታ እንደሚሰጥ ያሳየበት ትልቅ ጨዋታ ነው። ለንደን ደርቢም እንደመሆኑ ቼልሲ ከአርሰናል ጋር ተጫውቶ ማሸነፍ ከቻለ ኦልሞስት 10 ጨዋታዎች ተቆጥረዋል። ይህም ደግሞ አብሶሉት ዶሚናንት ነው ልንለው የምንችለው ማለት ነውና ይህንን ጨዋታ እኔ በዚህ መልኩ ተመልክቼዋለሁ። ታክቲካል ዋሩ እጅግ በጣም የሚያምር ነበረ። ከተጫዋቾች አንጻርም የነበረው ጉሽሚያ ፍትጊያው በጣም የሚያምር ነበር። ጎል አይቆጠርበት ብዙ ነገር አይነይበት እንጂ ታክቲካሊ የሚተነተን ነገር የለውም ለተባለው እጅግ በጣም ብዙ የሚተነተኑ ከስር ጀምሮ እስከ መጨረሻው የጨዋታ ክፍለ ጊዜ ድረስ የሚነገርላቸው ታክቲካል ዋሮች ነበሩ በሮዝኒየርና አርቴታ መካከል። ነገር ግን አርቴታ ፍሉይዲቲውን ጠብቆ የተሻለውን መንገድ መርጦ የተሻለውን ቡድን ይዞ በተሻለ ሁኔታ አሸንፎ ወጣል። በሚፈልገው መንገድ መጫወት የሚችልን አንድ ትልቅ ክለብን መስርቷል። እንግዲህ አርቴታ በአርሰናል ቤት ውስጥና ብዙ ሊባልለት የሚችል አይነት ጨዋታ ነው። ነገር ግን የጨዋታውን እያንዳንዳቸውን ሃይላይቶች እንደዚህ በድምጽ ወይም ደግሞ እየተያየን እናውራበት በሚል ነው። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱ። ቸሪታ ነበርኩ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ